ጥቃቱ ሃይማኖታዊ አስመስሎ ማቅረብ ውስጥ ጥያቄነት የሚያስከትለው አደገኛ ሰበር ዜና። ሰሞኑን በአርሲና ጎንደር የተፈጸመው የሽብር ጥቃት መንግስት በጽኑ ያወግዛል። የሰላም ሚኒስቴር አርሲ ዞንና በጎንደር ዩኒቨርሲቲ በንጹሃን ዜጎችና በእምነት ተቋማት ላይ የተፈጸሙን አሳዛኝ የሽብር ጥቃቶች መንግስት በጽኑ እንደሚያወግዝ የሰላም ሚኒስቴር አሳውቋል። የሰላም ሚኒስትሩ አቶ መሐመድ እንድሪስ በወቅታዊ ጉዳይ ላይ በሰጠው መግለጫ ሀገራዊ ለውጡና የሰባተኛውን ጠቅላላ ምርጫ ተከትሎ ተስፋ የቆረጡ ጽንፈኛ ኃይሎች የውጭ ጠላቶች ኢትዮጵያን ሰላምና የህዝብ አብሮነትን ለማፍረስ እንደገና የትንኮሳ ካርድ እየመዘዙ መሆኑን አሳውቋል። በአርሲ ዞን የሽብርተኛው ሸኔ ቡድን መጀመሪያ ከጸጥታ አካላት ጋር ግጭት መፍጠሩን ሚኒስተሩ ገልጸው በአካባቢው ህዝብ ላይ የከፋ ጉዳት እንዳይደርስ በጀግነት ሲዋጉ የነበሩ 5 ሚሊሻዎችና 3 የፖሊስ አባላት መስዋዕት መሆናቸውንም ተናግሯል። በቡድኑ እኩይ ጥቃት ንጹሃን ዜጎች መገደላቸውና አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያተቃጠለች መሆኑን አሳውቋል። ድርጊቱ መነሻ በማድረግ እውነታን ለማዛባትና ሀገራዊ ግጭት ለመቀስቀስ የሚደረገው የሚዲያና የስነ ልቦና ጦርነት ተገቢ አለመሆኑን ሚኒስትሩ አሳውቋል። በኦሮሚያ ክልል ከ6000 በላይ ታሪካዊ አድባራትና ገዳማት ያሉ መሆኑን የጠቀሱ ሚኒስትሩ ህዝቡና የክልሉ መንግስት ደህንነታቸውን ለመጠበቅ ሌት ቀን እየሰራ ባሉበት ሁኔታ ጥቃቱ ሃይማኖታዊ አስመስሎ ማቅረብ ውስጥ ጥያቄነት የሚያስከትለው አደገኛ አካሄድ መሆኑን አሳውቋል። የእምነት ተቋማት የፖለቲካ ማስፈጸሚያ መሆን እንደሌለባቸው ያሳሰበው የሰላም ሚኒስትሩ ህዝቡ የጥፋት ኃይሎችን የሚዲያ መወናበድን በመመከት የአብሮነትን እሴት እንዲጠብቅ ጥሪ አቅርቧል።